ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች እንዴት ናችሁ? ሰላም ናችሁ? አሁን ትዝ ያለኝ ማለት ነው መጀመሪያ ትዝ ብላኝ ነበር ቀርጻለሁ እያልኩኝ አሁን ትዝ አለኝ። ይሄ ለማንኛውም ሽንኩርት ነው። ይሄ ቀይ ቀለማቸውን አድርጌበት ነው እና ማር ድብስ ርማን አድርጌ ፍልፍል አስዋድ አድርጌ ከዛ እንደዚህ አደረኩትና ነጭ ሽንኩርትና ዝንጅብል አድርጌ እንደዛ አድርጌዋለሁ። ይሄ ዶሮ ነው። ዶሮውን እንደዛ አብሬ አለውሳለሁኝ። ከዛ جيم حك كويس ولا حك كويس؟ جيم كده كويس ولا كده كويس؟ ها؟ ما في من بوف ايه شنو بقى؟ جيم بوف ليش بوف؟ እንደዚህ አግድም ነው እንደዚህ ነው ጥሩ ስራት አላቅም ትለኛለች ጓደኛዬ። አሁን የእሷ አሰርኛ ቀንም የሚበላው ነው። ነጭ ሽንኩርት ላጭልኝ ብያ ተቆጥታ ወላሂ ተቆጥታ ብቻዋን ታወራለች። እናንተ ከዛ እንደዚህ አረገዋለሁ። ነጭ ሽንኩርት ላጭልኝ ሳልኳት አበጠች ማለት ነው የምትበላው እሷ ዝህ። አሁን የተነሳችሁ ደግሞ ሻይ ጠጭ አደረኳት እንጂ ፊ ሻይ ዘይ ፊ ሻይ። ከዛ እንደዚህ አርጌው ማለት ይሄ ውደጅዬ ፍርን አስገባዋለሁኝ። አያችሁት? በጣም ነው የሚጣፍጠው። የሽንኩርቱ ጋር ጥብስ ብሎ በጣም ይጣፍጣል። ሳህኑን ማጥቆ ብዬ መሬት አስቀመጥኩት። እንደዚህ ካረኩበት በኋላ ማለት ነው ያረኩት ስማን ስማን አድርጌያለሁኝ። ስማን እንደዚህ አድርጌበታለሁ። ውስጥም አብሬ ለውሻለሁ ሽንኩርቱ ጋር። ያ ሰላም ወላሂ በጣም ነው የሚጣፍጠው። ሞክሩት። ይሄ እንደዚህ ሆኖ አብሮ ግን ሽንኩርት ግን በጣም ነው የሚፈልገው። እሺ ቤተሰቦቼ ማለት ነው። ከዛ እንደዛ አድርጌ አልሚኒየም አድርጌ ፍርን ሻለን ብያለሁኝ። አብቻለሁኝ። ሰዓት ዶብኛ ነው ጽዳቱ ቁርሱ እስከምን ድረስ ተጣው ማጠቡ የቁርሱ ሰዓት ደግሞ አምስት ሰዓት ተኩል እየሆነ ነው። ኧረ በዚህ ሀገር ደግሞ በጊዜ ነው የሚበላው። አንድ ሰዓት ከምናምን ነው የሚበሉት። እዛ ቤተሰቦቼ እንደዛ አድርጌ ፍርን አስገብቻለሁ። ሲበስል እንዘጋጃለን። ከተመቸኝ እቀርጸዋለሁ ማለት ነው ሲበስል። አሁን ነጭ ሩዝ ነው የምሰራው። እሺ በቀጣይ ቪዲዮ እንገናኝ። ሰላም አለይኩም። ደህና ክረሙልኝ። ይሄን ማር አድርጌያለሁ ማለት ነው እንትን ውስጥ። እሺ የራሳችን ቤት ሲሆን አዘጋጅተን እንደሚመች እንቀርጻለን። የሰው ቤት ግን ላይመቸን ላይ እንደምንፈልገው አይሆንልንም። ትዝ ስለን ነው እንትን የምንለው። ሰዎቹ በሌሉበት ነው ያው እስከ መጀመሪያው ያው አልሐምዱሊላህ እንደው እያለ እንግዲህ እንገፋዋለን ቀኑን። አብሽሩ እሺ። ወዳችኋለሁ ቤተሰቦቼ። ያው ምሳ ዝጋ ቀራርበና ማለት ነው። ዝጋ ቀራርበና ዛሬ ብዙ ልጆች አይመጡ። ከዛ የሰራሁት ይህ ሰላጣ ነው።
ይሄ እናቷ ቤት ያው ቪዲዮውን የሰው ቤት ነገር ታውቃላችሁ። እንትን ሳለት ተቆጣጠረ ምን ማለት ነው ሳላሳያችሁ እናቷ ጋር። ይሄ ሰላጣ ነው ጀርድ። ይሄ ደግሞ ዶሮዬ ነው። አያችሁት ሲያምር እየተንተከተከ ነው ፊሩን ውስጥ ማለት ነው። ግማሹን አንስተን ለእናቷ ቤት ማለት ነው። የሰው ቤት ነገር ታውቃላችሁ። እዚህ ጋር ደግሞ ነጭ ሩዝ ነው ያው ተቀንሶልን ነው። ይሄ ደግሞ ያሳየኋችሁ አሳ ወጥ ነው ማለት ነው የተሰራው። ይህን ይመስላል። ስልኬ ደግሞ ዞር ስትልልኝ እንዳልቀርጸው ድርቅ ሲያናድድ ነው። ልክ እንደ ሌባ ነው እኮ እንትን የምለው ማሮቼ እና ይህን ይመስላል። ቪዲዮውን እንግዲህ ላይክ፣ ሰብስክራይብ፣ ኮመንት አድርጉ። አስቀምጡልኝ ከወደዳችሁት ኮመንት አስቀምጡልኝ። ውዶች ሰራተኛ ስትመጣ የመጣችብኝ ይመስለኝ ያለ ይህ በጣም ጣፍጦ መርቶ ራሱ በጣም ነው የሚያምረው። ስሩና ሞክሩት ማለት ነው።